እግር ኳስ ብዙ አይነት የተለያዩ ባህሪ ያላቸው ተጫዋቾች አሳይታናለች። ግን እንደ ኒጎሎ ካንቴ አይነት አይን አፋር ያሳየችን አይመስለኝም። ሜዳ ውስጥ ከምንም ጋር አይነካካም። የግሩፕ ጸብ ይኑር፣ ተጋጣሚዎቹ አግሬሲቭ የሆነ ጨዋታ ይጫወቱ፣ እሱ ደንታ አይሰጠውም። ከኳሷ ጋር ብቻ ነው የሚያወራው። በሕይወቴ ከካንቴ ጋር የተጣላ ተጫዋች አላየሁም። ልጣላ እንኳን ቢል ካንቴ ትቶት ያልፋል። በጣም አይናፈር ከመሆኑ የተነሳ ደግሞ የዓለም ዋንጫ ፍጻሜ ላይ በጭማሪ ደቂቃ ላይ ጎል ቢያስቆጥር እንኳን ወደ ደጋፊዎቹ ሄዶ አይጨፍርም፣ አይቦርቅም። ጎሏን አግብቶ ፈገግ እያለ ወደ መሃል ሜዳ ቢመለስ እንጂ። ኤደን ሃዛርድ ስለ እሱ ሲያወራ እንዲህ ይላል። ቲማችን አሸንፎ መልበሻ ክፍል ሰብሰብ ብለን እየተደሰትን እሱ ለብቻው ይነጠላል፣ አብሮን አይጨፍርም፣ ዝምታውን ይመርጣል ብሎ ነበር። ፈረንሳይ ከነ ፖግባ ምንባፔ ባልተናነሰ ለፍቶ የዓለም ዋንጫ አምጥቶላት ወደ ሽልማቱ ፕሮግራም እየሄዱ ሁሉም ዋንጫውን ስመው ሲያልፉ እሱ ፈርቶ ይሁን ምን ይሁን አልገባኝም፣ ፈገግ ብሎ ሳይስማት አለፈ። ምንባፔ ራሱ አንድ ሰሞን ካንቴ በጣም ዝምተኛ ሰው ነው፣ ለብሔራዊ ቡድናችን ልንጫወት በመጣንበት ከልምምድ በኋላ ተሰብስበን ካርታ እየተጫወትን ነበር። ሁላችንም ባሸነፍን ቁጥር ተነስተን እየዘለልን ካንቴ ብቻ እምቢ አለን ብሎ ተናግሯል። ታውቃላችሁ፣ እግር ኳስ የተመለከተ ሁሉ ነጩም ጥቁሩም ሴቱም ወንዱም ዝምተኛውን ኒጎሎ ካንቴን የሚጠላ የለም።